ኢራን ለሁለተኛ ዙር ድርድር ገና ፈቃደኝነቷን አልገለጸችም። ቴህራን ከአሜሪካ ጋር ለሚደረገው ሁለተኛ ዙር ድርድር እስካሁን ፈቃደኛ እንዳልሆነች የኢራኑ ተስኒም የዜና ወኪል አንድ ስማቸው ያልተጠቀሰ የሀገሪቱን ምንጭ ዋቢ አድርጎ ዘግቧል። ኢራን በመልእክት ልውውጡ ወቅት አሜሪካ ከልክ ያለፉ ጥያቄዎችን አቅርባለች ብላ እንደምታመን ተገልጿል። ድርድሩ እንዲቀጥል አሜሪካ እነዚህን ጥያቄዎች ማንሳት እንዳለባት እንደ ቅድመ ሁኔታ አስቀምጣለች። ቴህራን ይህን አቋሟን በፓኪስታን አምባሳደር በኩል ለአሜሪካ ያሳወቀች ሲሆን ለሁለተኛ ዙር ድርድር አለመስማማታችንን በፓኪስታን አደራዳሪነት ለአሜሪካ ወገን አሳውቃል። ኢራን ምንም አይነት ውጤት በማይገኝበትና ጊዜ በሚያባክን በረጅም ድርድር ውስጥ የመሳተፍ ፍላጎት እንደሌላት በድጋሚ አረጋግጣለች። በሌላ በኩል ግብጽና ፓኪስታን በሁለቱ ሀገራት መካከል ስምምነት እንዲደረስ ከፍተኛ ጥረት እያደረጉ መሆኑን ተገልጿል። የግብጽ የውጭ ጉዳይ ሚኒስቴር በድር አብደላቲ እንደገለጹት ሀገራችንና ፓኪስታን በአሜሪካና በኢራን መካከል የመጨረሻ ስምምነት እንዲደረስ እንደ አደራዳሪነት ጠንክረው እየሰሩ ይገኛል። ሚኒስተሩ በቱርክ እየተካሄደ ባለው የአንታሊያ ዲፕሎማሲ ፎረም ላይ እንደተናገሩት በሚቀጥሉት ቀናት ስምምነቱ ይሳካል ብለን ተስፋ እናደርጋለን። የዚህ ጦርነት መቀጠል እኛንም በቀጠናው ያሉትን ብቻ ሳይሆን መላው ዓለምን እየጎዳ ነው ብለዋል። ሂደቱ ወደፊት እንዲራመድ ከፍተኛ ግፊት እያደረጉ መሆኑን አክለው ገልጸዋል። ይህ በእንዲህ እንዳለ ኢራን በምስራቃዊ የሀገሪቱ ክፍል የሚገኙትን የአየር ክልሏን በከፊል መክፈቷ ተገልጿል። ይህንን ተከትሎ 6 የአውሮፕላን ማረፊያዎች በድጋሚ መከፈታቸው የኢራን የአየር መንገዶች ማህበር አስታውቋል። በድጋሚ ክፍት ከሆኑት የአውሮፕላን ማረፊያዎች መካከል በቴህራን የሚገኘው ኢማም ሀሚኒ ዓለም አቀፍ አውሮፕላን ማረፊያ እና ምህራባድ ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። የኢራኑ ተስኒም የዜና ወኪል የማህበሩ ዋና ጸሐፊ ዋቢ አድርጎ እንደዘገበው አየር መንገዶቹ የሀገር ውስጥና ዓለም አቀፍ በረራዎችን በድጋሚ ለመጀመር አስፈላጊውን ዝግጅት እያደረጉ ይገኛል።